አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ወንድም እህቶቼ ይህቺ በቪዲዮ ላይ የምትመለከቱት እህታችን አፍናን ፈርሃን ትባላለች። ከዚህ ቀደም በቀኝ እግሯ ላይ ባጋጠማት የካንሰር ህመም ምክንያት በእናንተ እገዛና እርዳታ ውጭ ሀገር ሄዳ የመታከም እድሉን አግኝታ ነበር። ይሁን እንጂ ለህክምና እዛ በደረሰችበት ወቅት ሐኪሞቹ ካንሰሩ እግሯ ላይ ብቻ እንደሌለ ሳምባዋንም ጭምር እንዳጠቃው ነግረዋት የቀኝ በኩል ሳምባዋንም ጨምሮ ሰርጀሪ ተደርጋ ህክምናዋን ጨርሳ ወደ ሀገር ቤት ገብታ ነበር። ሀገር ቤት ከገባች በኋላ ለ5 ወራት ያክል መድኃኒቶችን ስትወስድ የቆየች ሲሆን በስተመጨረሻም ለህክምና ለቼክአፕ ወደ ሆስፒታል ስትሄድ ሐኪሞቹ አሁንም ካንሰሩ ከውስጧ እንዳልጠፋ ይባሱን የቀረውን የሳምባ ክፍሏንም እንዳጠቃው ነግረዋት በአፋጣኝ ወደ ውጭ ሀገር ሄዳ መታከም እንዳለባት ዶክተሮቹ ነግረዋታል። ይህች እህታችን ለህክምናዋ የተጠየቀችው ወደ 3 ሚሊዮን ብር የሚሆን ነው። ይሁን እንጂ አቅሙም የላትም። እሷም የሆኑ ቤተሰቦቿ አቅመ ደካማ ናቸው እና ሁላችንም የቻልነውን አላህ ካገራለን ላይ እንርዳት፣ ከጎኗ እንሁን እላለሁ። እዚህ ላይ በጻፍንላችሁ አካውንት የቻላችሁትን እርዷት።